እያጠቃለልን እንሄዳለን። ሐሳባችሁን ጠቅላላ ያደረገ ዶክተር ከተል አመሰግናለሁ ስለ ሁለተኛው እድል። ሁለት መሰረታዊ ነገሮችን ነው ማንሳት የምፈልገው። አንደኛ ውይይታችን በተጨባጭ ያለንበትን እውነታ የለቀቀና አየር ላይ የሆነ ስለመሰለኝ ነው። በተጨባጭ እንደ ሀገር በምን ሁኔታ ላይ ነው የምንገኘው? በእርግጥ አንዳንዶች አሁን 500 ሺህ ያደርሱታል የሉም ሁሉ ሊባል የሚችል ይመስለኛል። በቅርብ ቀን በ3 ሚሊዮን የኢንተርናሊ ዲስፕሌስድ ፒፕል ዓለምን እየመራን ያለን ሰዎች ነን። ከየትኛውም የሀገሪቱ ክፍል ወደ የትኛውም የሀገሪቱ ክፍል በሰላምና በደህንነት መሄድ የማይቻልበት ሁኔታ ውስጥ ነው ያለ ነው። ስለዚህ መሰረታዊው ጥያቄ ሁሉ ነገር ቀርቶብን ከዚህ በፊትም በነበረን ውይይት ነግሬያለሁ። ሕግና ስርዓት መታደል ነው ዴሞክራሲያዊ ስርዓት ውስጥ መኖር። ነገር ግን ያ ጽድቅ ቢቀርብን አምባገነናዊ የሆኑ ጸጥ ለጥ ብሎ በሚኖር አገር ውስጥ መኖርም ይሻላል። ነፃነቶች ሁሉ ተገፈው አንገቴ የሚቆረጥበት ስጋት ሳይኖረኝ ብመርጥ ይሻላል። ስለዚህ ይሄንን ሁኔታ ማድረግ ያቃተው መንግስት መሰረታዊ የሆነ የሰላምና ደህንነት የማረጋገጥ ኤሌመንታል ዲዩቲ ኦፍ ዘ ስቴት የሚባለው ከዚህ ያነሰ ስራ የለውም። ይሄን ማድረግ አልቻለም። ያቅም ነው ይባላል። እኔ በጣም አንድ ነገር ይከታላቋርጥ ደቡብ አፍሪካ በ4 ዓመት በትራንዚሽን ፔሪድ ብቻ ከ1990 እስከ 1994 ባለው ዓመት ብቻ 14000 ጥቁሮች ተገድለዋል በኢትኒክ ኮንፍሊክት። የአፓርታይድ 27 ዓመት ሙሉ የተዘራ የጥላቻ ዘርን በአንድ ዓመት ውስጥ ሶሉሽን እንዲያገኝ አሁን እኮ መፈናቀሉ የዛው ጥያቄን ዲኮንስትራክት አታድርግ። በአንድ ዓመት ለሀገር መፍትሄ ይምጣ የሚል ጥያቄ ማነሳ ሰነፍ ሰው አይደለም። ኖ ስማኝ ወይ ስማኝ፣ ካልሰማኝ ኤክስፕላኔሽን ዶንት ዲኮንስትራክት ሀሳቤን አፍርሳ አትስራ። እዚህ የመለስ ዜናዊ ታክቲክ ለመምታት እንደሚመቸው አድርጎ ጥያቄውን ሪፍሬም ያደርግና you are putting words in my mouth. I didn't say that. I'm not stupid to 27 ዓመት ሲታመስ በኖር ሀገር ውስጥ በአንድ ዓመት አብይ ማጂካል መፍትሄ ያምጣ እያልኩኝ አይደለም። ይሄ ከስርዓቱ ጋር ፍቅር የወደቁ ሰዎች ያለባቸው መሰረታዊ ችግር ነው። አይናቸው እስኪበራ መጠበቅ ነው። ከነሱ ጋር ኮንቨርሴሽንም አይቻልም። ስለዚህ እኔ እያልኩ ያለሁት ምንድን ነው? ኤሌመንታል ዲዩቲ ኦፍ ዘ ስቴት አምባገነናዊ ይሁን ፋሽስታዊ ይሁን ምን ይሁን አገርና የሀገርን መሰረታዊ ሰላምና ደህንነት ማስከበር መቻል ነው። ሀ ተብሎ አገር ሀ ተብሎ ፖለቲካ የሚጀመረው ከዛ ነው። ይሄን ማድረግ አልቻለም ማለት የአቅም ጉዳይ ነው እያሉ አንዳንዶች ሲያወሩ ሰማለሁ። በጣም አዝናለሁ። በኢትዮጵያ ውስጥ ሁልጊዜም ሂስቶሪካል ፕሮብሌማችን መንግስት ሊኖረው የማይገባውን ስልጣን ይዞ መኖሩ ነው። የህግ ልጓም የማያውቅ መንግስት። ይሄ የለውጡ መንግስት እኮ ገና በመጀመሪያዎቹ ጥቂት ወራት ውስጥ ነው አይደለም እንደ አዲስ አበባ ወጣቶችን 5ቱን ገሎ 1000ዎቹን ማጎሪያ ካምፕ ወስዶ ቲሸርት አልብሶ ይሄንን ሁሉ ሎጂስቲክስ በተቀላጠፈ ሁኔታ ማከናወን የቻለ መንግስት ነው። በወዲያ በኩል ደግሞ የተዘረፉት ባንኮች አሁን ወደ 20 ተጠጉ መሰለኝ። እነሱን ደግሞ ሽምግልና ይልክባቸዋል። ምን ትያለሙ? የዚስ የመንግስት ያቅም የምናምን ጉዳይ ነው። እኔ በጣም ዲስሃርትኒንግ ነው በእውነት። መንግስት አቅም የለው ታገሱ ጊዜ የሚባለው ነገር ከተናጋሪዎቹ ክፉ አልመኝባቸውም። ከተናጋሪዎቹ ያንዱ ወንድም እህት ምናምን የተገደሉ ቢሆን ኖሮ ይህንን የሚሉት አይመስለኝም። የኛ ሀገር መሰረታዊ ችግር መንግስት ፈጽሞ ሊኖረው የማይገባውን ስልጣን ይዞ የመኖሩ ጉዳይ ነው። ሁለተኛው መሰረታዊ ጥያቄ ያሉብን በጣም በርካታ ችግሮች አሉ። እጅግ በጣም በርካታ ችግሮች አሉብን። ነገር ግን ሁሉም ሰው መነሻ አድርጎ የሚወስድ ሁሉም ማለት በሚችል ደረጃ በሚያስፈራ ማጆሪቲ ያለው ኮንሰንሰስ ለውጥ አለ ነው። ጠቅላይ ሚኒስትሩ ኦነስት ናቸው። ከደጋፊያቸው በሚሊዮን ከሚቆጠሩት ደጋፊዎቻቸው እጅግ በላቀ ደረጃ ኦነስት ናቸው። ለውጥ የለም፣ አብዮታዊ ዲሞክራሲ ነው፣ ዴሞክራሲያዊ ማዕከላዊነት ነው፣ ኤትኒክ ፌዴራሊዝምን መሰረት ያደረገ አወቃቀር ነው። ይህንኑ ይዤ እኔ ተማመን የሆነ ቪክትሪ ላገኝ ነውና እባካችሁ ተጠንቀቁ ስሩ እንጂ እያሉ ተቋም የሚባሉትን ፓርቲዎች እየመከሩ ያሉበት ሁኔታ ነው። ምንም ወዲያና ወዲህ የሚያወላዳ ነገር የለውም። ዘማን ኢዝ ሶ ክሊር ኤንድ ሶ ኦነስት ያለውን የፖለቲካ ሮድማፕ ሲናገሩ ጠቅላይ ሚኒስትሩ። ስለዚህ በዚህ ሁኔታ ውስጥ እንደው የሌለ ለመንግስት የመንግስት አክቲቪስት መሆን ኢትስ ሪሊ በጣም አሳዛኝ ነገር ነው። እንደ ኢትዮጵያውያን መንግስት በሚባል ኒር የወሮ በላ ስብስብ የተዋረደ የተዘረፈ አገርን ያላስታውስም። ስለዚህ ኢትዮጵያውያን መንግስትን ታገሱ ጊዜ ስጡት የሚለው እኔ ምልህ እጅግ በጣም ለመረዳት የሚከብዳኝ ፐርስፔክቲቭ ነው። ስለዚህ መሰረታዊ ነገር በአዲስ አበባ ውስጥ እኮ ይሄ መንግስት
እስክንድርን አትላወስም አትተነፍስም እያለ እየተከታተለው እኮ ነው። ለምን ይመስላችኋል? ይሄ በኢትዮጵያ የፖለቲካ እውነታ የአዲስ አበባን ስልጣን ያልተቆጣጠረ መንግስት ሳይሆን ለምንድን ነው መለስ ዜናዊ በከፍተኛ እብሪት ዲሞክራሲያዊ ክሬዲት ተሸምትበታለሁ ብሎ ስቴጅ ባረገው ምርጫ አፈር ሲገባ ዜሮ ሲገባ ሃምቪ ምናምን ለሽብርተኛ የሰጡትን ሃምቪ አውጥቶ ነው አይደለም ልጆቹን የገደላቸው? ለምን ይመስላል? አዲስ አበባ የኢትዮጵያ ፖለቲካ እምብርት ናት። አሁንም ያለው አዝማሚያ ባንክ ከመዘረፍ ለማዳን የጠፋ ጉልበት አዲስ አበባ ላይ ጋዜጣዊ መግለጫ የመስጠት ያለ መስጠትን ጥያቄ ማይክሮ ማኔጅ እስከማድረግ ድረስ ይሄዳል። በዚህ ሂደት ውስጥ እስክንድር በነፃነት በማይላወስበት ከተማ ነገ ጠዋት የምርጫ ዘመቻ አድርጌ ወዳደራለሁ ወንበር አገኛለሁ የሚሉ ኃይሎች ካሉ በአጋር ፓርቲነት ብቻ ነው ሊገቡ የሚችሉት። የመራጩን ህዝብ ፊት ማየት የሚያስችል የሞራል ብቃት የላቸው። ነግበኔ ማለት ካልቻልን ይሄ በጣም አደገኛ። ሌላው ስለ ተረኝነት አለ ለማለት በሚያስችል ደረጃ ምልክቶች አሉ። የተረኝነቱ ጥያቄ ሲነሳ የጠቅላላውን የኦሮሞን ህዝብ መተቸትና መንቀፍ አድርጎ መውሰድ ኤግዛክትሊ ህወሓት የሚጫወታትን ካርድ ገልብጦ መጫወት ማለት ነው። እንደምናውቀው ወሳኝ የሚባሉት የሀገሪቱ የደህንነት፣ የሚሊተሪ፣ የኢኮኖሚ መዋቅሮች በህወሓቶች ትግሬዎች ስለሆኑ በትግሬዎች የተያዙ ነበሩ። ይሄ ማለት የትግራይ ህዝብ ሁሉ ተጠቅሟል ማለት ነው? አይደለም፣ አልተጠቀሙም። አሁን ይሄው ስርዓት በኦህዴድ እና ምናልባትም የኦህዴድ እና የኦነግ ጥምር ዳንስ ላይ ሲደገም አፋቸውን ዝጉ የምንባል ከሆነ እውነተኞቹ ዘረኞች እኛ ነን። ምክንያቱም ትግሬዎቹ ሞኖፖላይዝ ሲያደርጉ እንቆጣለን፣ ኦሮሞዎቹ ሞኖፖላይዝ ሲያደርጉ ደግሞ ራሽናላይዝ ልናደርግ እንሞክራለን። ይሄ እውነተኛው ዘረኝነት የሚገለጥበት መንገድ ነው። ስለዚህ ሌላው ሁሉ ይቅር፣ ቅድም እንዳልኩት የፖለቲካው ጉዞ የሚጀመርበት መድረክ መጀመሪያ የማይደረመስ መሆኑን እናረጋግጥ። which means ህግና ስርዓት ተከብሮ አገር የሚቆምበት። በጣም በሚያሳዝን ሁኔታ ቅድም የተሰነዘረው አስተያየት ጠቅላይ ሚኒስትሩን በአንድ ወቅት ብለውታል። ህግና ስርዓት ይከበር ብሎ የሚጠይቀው ኢትዮጵያ ጨዋ ህዝብ ግደሉኝ እንጂ እስሩኝ እንጂ እያለ አይደለም። ፕሊዝ ይሄን ሀሳብ ባይደገም በጣም ህግና ስርዓት ማስከበር ማለት መገደል ማለት ቅድም ሲሰነዘር የነበረው ፌደራል ይግደል ውጡና ግደሉን ማለት ነው እንዴ? የኢትዮጵያ ህዝብ በዚህ ደረጃ ሊሰደብ ይገባል? ህግና ስርዓት አስከብሩ ማለት ዊዝ ኢምፒዩኒቲ 20 ባንክ የሚዘርፉትን ሰዎች በሽማግሌ ማባበል ሳይሆን በህግ ፊት አቅርቧቸው ማለት ነው። ስለዚህ ይሄንን የህዝቡን መሰረታዊ በሰላም የመኖር ቤዚክ ጥያቄ እንዲህ እያራከሱና ግደሉኝ እንጂ እዘሩኝ እንጂ የሚል የሰቆቃና የግድያ ጥማት ያለበት አስመስሎ ፖርትሬ ማድረግ እጅግ ነውር ነው፣ እጅግ አሳዛኝ ነው። አመሰግናለሁ።